ፖለቲካ ውስጥ ዋናው ነገር አልማ ስራ እንደሆነ ይገባኛል። ቀለል ያለ ጥያቄ ልጠይቅህ ነው። ምኞትህ ምንድነው ለአዲሱ አመት? ምኞቴ ብቻ ሳይሆን እንቅልፍ የሚነሳኝ በጣም የሚያሳስበኝ ሀጂም ሄጄ የጸለይኩት አንድ ነገር ነው። ኢትዮጵያን ፍትህ ያለባት ሰላም ያለባት ዲሞክራሲያዊ ስርዓት ለመገንባት ከ50-60 ዓመት በላይ ከፍተኛ መስዋዕትነት ተካሂዷል። ከፍተኛ ትግል ተደርጓል። ብዙ ህይወት ረግፏል። እስከዛሬ አልተሳካልንም። ብዙ ለውጦችን አምጥተናል፣ ግን አልተሳካልንም። አሁን ሊሳካልን ከፍተኛ እድል አለን። ያን እድል እንዳይጨናገፍ ነው ፈልገው። የኔ ምኞት በአዲሱ አመት በተለይ የዚህ የሚቀጥለው አመት በጣም ወሳኝ ነው። በዚህ አመት ውስጥ ትልቅ ብሔራዊ መግባባት የሚፈጠርበት ትልቅ የሆነ ድርድር ተካሂዶ ብሔራዊ መግባባት የሚካሄድበትና ይሄ ለውጥ ሳይጨናገፍ ሳይጓተት ሳይወላገድ ወደ ዲሞክራሲ የሚያሻግርበትን መሰረት የምናስቀምጠው አሁን የሚቀጥሉት ወራት ለኢትዮጵያ የዲሞክራሲ ሽግግር በጣም ወሳኝ ናቸው። ትንሽ ስህተት ካደረግን ጉዳቱ ትልቅ አደጋ ውስጥ ልንገባ እንችላለን። ስለዚህ የኔ ምኞትም ጸሎቴም በአዲሱ አመት የሀገራችን ልሂቃን በተለይ የፖለቲካ ልሂቃኑ ከሰጣ ገባ ወጣ ብሎ ተቀራርቦ ተደማምጦ ተወያይቶ ይቺን ሀገር ለአንዴና ለመጨረሻ ጊዜ ከጉስቁልና ከአምባገነንነት ከመገዳደል ከመበላላት ወደ አብሮ መብላት ወደ መከባበር ወደ ዲሞክራሲ እንዲያሻግሯት ነው የኔ ምኞት። ለህዝቡ ደግሞ ንቁ ሆኖ ትግሉ እንዳይጠለፍበት እየጠበቀም ትግስት ኖሮት በአካባቢው ላይ መረጋጋትና ሰላም አምጥቶ ለአገራችን ልሂቃን የሚያደርጉትን ባርጌን የሚያደርጉትን ድርድር በተሰከነ መልኩ እንዲያደርጉ እድል እንዲሰጣቸው ነው የምመኘው። የብዙዎች ምኞት ነው እንዲሳካ